ነፃ የትምህርት ዕድል ከአሜሪካ ከቤታችሁ ናችሁ በአሜሪካው አሪዞና ስቴት ዩኒቨርሲቲ በነፃ መማር ብትችሉስ? ያውም ሙሉ ወጪው የተሸፈነ የማስተርስ ዲግሪ የሚያስገኝላችሁ ትልቅ የትምህርት ዕድል። ሶ ዲጂታል ዛሬ ለኢትዮጵያውያን ተማሪዎችና ወጣቶች እጅግ አስደሳች መረጃ ይዞላችሁ መጥቷል። የአሜሪካው አሪዞና ስቴት ዩኒቨርሲቲ እና ማስተር ካርድ ፋውንዴሽን ለ2026 ያዘጋጁትን ድንቅ ስኮላርሺፕ እንዴት እንደምታመለክቱ ስቴፕ ባይ ስቴፕ አሳያችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጋችሁ ጀምሩ። ዲግሪያችሁን ጨርሳችኋል ወይስ እስከ ሐምሌ 2026 ትመረቃላችሁ? እንግዲያውስ የዛሬው ቪዲዮ የእናንተን ህይወት ሊቀይር ይችላል። በዓለም አቀፍ ደረጃ ተፈላጊ የሆኑት የግሎባል ማኔጅመንት እና ሰፕላይ ቼን ትምህርቶችን በአሜሪካ ዩኒቨርሲቲ በነፃ ተምራችሁ ወደ ማስተርስ የምትሸጋገሩበትን ሚስጥር አጋራችኋለሁ። ስለ ፕሮግራሙ አጭር ነገር ልበላችሁ። ይህ ፕሮግራም ሁለት ዋና የሙያ ዘርፎች ላይ ያተኩራል። አንደኛው ግሎባል ማኔጅመንት ይባላል። ሁለተኛው ደግሞ ሰፕላይ ቼን ማኔጅመንት ይባላል። ትምህርቱ ሙሉ በሙሉ በኦንላይን የሚሰጥ በመሆኑ ከቤታችሁ ሆናችሁ የአሜሪካን ትምህርት መከታተል ትችላላችሁ። ዋናው ጥቅሙ ግን ይህን ሰርተፊኬት በብቃት ለሚጨርሱ ተማሪዎች ዩኒቨርሲቲው ሙሉ ወጪው የተሸፈነ የማስተርስ ዲግሪ እድል በራሱ ጊዜ ያመቻቻል ማለት ነው። ሌላው የማመልከቻ ቅጹን እንዴት እንሞላለን ለሚለው የተለያዩ ደረጃዎች አሉ። ደረጃ 1 የግል መረጃ ነው፣ የፐርሰናል ኢንፎርሜሽን የሚባሉት ስም፣ አድራሻ፣ ስልክ ቁጥር፣ የኢሜል አድራሻዎች፣ የጥያቄዎች የመሳሰሉትን እነዛን ነው የምትሞሉት። ሁለተኛ ደግሞ የትምህርት ደረጃ ነው፣ አካዳሚክ ባክግራውንድ ማለት ነው። የመጀመሪያ ዲግሪ የተመረቃችሁበትን ዘርፍና ውጤታችሁን ትሞላላችሁ። እስከ ጁላይ 2026 የምትመረቁ ማመልከት ትችላላችሁ። በዚህ አጋጣሚ ሶስተኛው ደረጃ ደግሞ ያው የሊደርሺፕ እና ሰርቪስ ጥያቄዎች ነው የሚሆነው። እዚህ ጋር ነው ዋናው ስራ። ማስተር ካርድ ፋውንዴሽን የሚፈልገው ኢቲካል ሊደር ነው። ስለዚህ በማህበረሰባችሁ ውስጥ በበጎ ፈቃድ አገልግሎት ወይም በተለያዩ አመራር ቦታዎች ያደረጋችሁትን ንቁ ተሳትፎ የሚጠይቁ አጫጭር ጽሁፎች ኢሴት ጽፋላችሁ ማለት ነው። እዛ ጋር አሳያችኋለሁ በኋላ ላይ። አራተኛው ደግሞ የገንዘብ ሁኔታ ፋይናንሻል ኒድ ነው። ይህ የስኮላርሺፕ አቅም ለሌላቸው ብልህ ተማሪዎች ስለሆነ ለምን የገንዘብ ድጋፍ እንደሚያስፈልጋችሁ የሚገልጽ መረጃ ትሞላላችሁ። የመሙያ አለ እዛ ላይ። ከላይ ኤሴን ስጽፉ አብራችሁ እሱን መጻፍ ትችላላችሁ። ሌላው አምስተኛ ሰነዶች መጫን ነው፣ አፕሎድ ማድረግ ነው። የዲግሪ ማስረጃ፣ ትራንስክሪፕት እና የፓስፖርት ወይም የመታወቂያ ኮፒ ሊጠይቅ ይችላል። እነዚህ ናቸው። እንዲሁ ደግሞ ሌላኛው ሊታወቅ የሚገቡ ወሳኝ ነጥቦች አሉ። ከመሙላታችሁ በፊት እነዚህን 4 ነገሮች ልብ በሉ። አንደኛው እድሜ ነው። ከ18 እስከ 32 ዓመት መካከል መሆን አለባቸው። ሌላው ደግሞ ቀዳሚ ማስተርስ፣ ከዚህ በፊት ማስተርስ የጀመረ ወይም የጨረሰ ሰው ማመልከት አይችልም። ልዩ ትኩረት ያው ለሴቶች ተፈናቃዮች ወይም ስደተኞች እና አካል ጉዳተኞች ከፍተኛ ቅድሚያ ይሰጣሉ። የመዝጊያ ቀን ማርች 9 ነው፣ 2026 ነው። ጊዜው ሳይረፍድ አሁኑኑ መጀመር አለባችሁ ማለት ነው። ክራይቴሪያዎቹ ተቀምጠዋል። ቅድም የነገርኳችሁ በሙሉ እዚህ ጋር አሉ። እንመጣለን ወደ ታች። እዚህ ጋር የሚሏችሁ there are two way ነው። ሰሚት ለማድረግ 2 አይነት አማራጭ አላችሁ። ቅድም እንደነገርኳችሁ አንደኛው ቀጥታ ኦንላይን የምትሞሉበት ነው። ሁለተኛ ደግሞ እዚህ ጋር ይሄው እንደምታዩት እቺን ክሊክ ስታደርጉ በፒዲኤፍ የተዘጋጀ ፎርም አለ። እሱን ዳውንሎድ እንድታደርጉ ያዛችኋል። እሱን ዳውንሎድ አድርጋችሁ መሙላት ትችላላችሁ ማለት ነው። ኦንላይን ግን ኢንተርኔታችሁ ፈጣን ከሆነ ኔክስት የምትለውን ኦፕሽን ነክታችሁ ኢሜል መሙያ ቦታ አለ። ኢሜላችሁን ትክክለኛ የሚሰራ ኢሜል እዚህ ጋር ማስገባት ይጠበቅባችኋል። ከዛ ሰሚት ስትሉ ወዴት መሰላችሁ የሚወስዳችሁ? አሁን ዳውንሎድ የሚያደርጉትንም ሰዎች እንዲሁም ደግሞ ኔክስት ብለው እዚህ ቀጥታ ኦንላይን ላይ የሚሞሉትን ሰዎች አንድ ባንድ ከማሳይ ያለ ኢንተርኔት በፒዲኤፍ የምትሞሉ እንዲሁም ደግሞ ኢንተርኔት ላይ የምትሞሉ ሰዎች ያው ተመሳሳይ ስለሆነ እኔ ቀጥታ አውርጄዋለሁ ለእናንተ ለማሳየት ማለት ነውና እዚህ ጋር በወርድ ቀይሬው ያለው ፒዲኤፍ ነበረ ያወረድኩት። እኔ ወደ ወርድ ቀይሬው እያንዳንዱን ኢንፎርሜሽኖች እንደዚህ አስቀምጫለሁ። ወደ ታች እንምጣ። የስኮላር ትምህርት ላይ አፕላይ ለማድረግ አንደኛ የአፍሪካ ውስጥ ዜግነት ሊኖራችሁ ያስፈልጋል ማለት ነው። የኢትዮጵያ ውስጥ ከሆናችሁ የኢትዮጵያ ዜግነት፣
ሌላው ደግሞ እድሜያችሁ ከ18 እስከ 32 ባለው ውስጥ ሊሆን ያስፈልጋል። ሊደርሺፕ ላይ ምናምን እንደነዚህ አይነት አክቲቪቲዎች ላይ ሰርታችሁ ቢሆን ይመረጣል ነው የሚባለው። ዲግሪ ያላችሁ ወይም ደግሞ እስከ ጁላይ 2026 ወይም በእኛ አይ ቲንክ ቅድም በመግቢያ ሐምሌ መሰለኝ ያልኩት እስከዛ 2026 ዲግሪያችሁን የምትመረቁ አሁን እየተማራችሁ ያላችሁ ሰዎች እስከ ሐምሌ መጨረሻ ድረስ ዲግሪያችሁን የምታገኙ ከሆነ መሙላት ትችላላችሁ። እዚህ ላይ ወደ ታች እንመጣለን። ፎርሙ ምን ይመስላል የሚለውን ላሳያችሁ። ኦንላይን ላይ ቅድም ስትሄዱ ኢሜል አስገቡ ይላል አይደለ? ይሄውና የኦንላይን እንግዲህ ኢሜል ይሄን ታስገባላችሁ። ከዛ ኔክስት ስትሉ እንደነዚህ አይነት ሪኢንሰር ኢሜላችሁን ደግማችሁ ታስገባላችሁ። ከዛም በመቀጠል ወደ ታች እንመጣለን። ሹር ኔም እዚህ ጋር የእናንተን የአያት ስም ታስገባላችሁ። ከዛ በመቀጠል የራሳችሁንና የአባታችሁን ስም እዚህ ጋር ጊቭ ኔም የሚለው ቦታ ላይ በመቀጠል ፕሪፈርድ ፉል ኔም የሚለውን የእናንተን የአባትና የአያት ስም ታስገባላችሁ። እዚህ ጋር ይር ኦፍ በርዝ የሚለው ዓመተ ምሕረቱን ብቻ ነው የምታስገቡት። ለምሳሌ 2000 ላይ ተወልዳችሁ ከሆነ 2000 ትላላችሁ ማለት ነው። ሌላ ወርና ቀን እንዳታስገቡ። በመቀጠል ጾታ እዚህ ትመርጣላችሁ። ስልክ ቁጥር አለ። የዋትሳፕ ስልክ ቁጥራችሁን ታስገባላችሁ። ፕራይመሪ አድራሻ የእናንተ ትክክለኛ አድራሻችሁን አሁን ላይ ያለውን ማለት ነው፣ ወይም ታወቂያችሁ ላይ ያለውን አድራሻ ማለት ነው። ካንትሪ ኦፍ በርዝ የተወለዳችሁበት ቦታ፣ እንዲሁም ዜግነት። እነዚህን እየሞላችሁ ትሄዳላችሁ። የምትኖሩበት ሀገር፣ ላንጉዌጅ አፍ መፍቻ ቋንቋችሁ ማለት ነው። እና ሌላ ተጨማሪ ቋንቋ የምትችሉት ነገር ካለ እዚህ ጋር ጽፋላችሁ። ሌላው የምትኖሩበት አካባቢ አርባን ኤሪያ ነው ወይስ እነዛ የሚሉትን እዚህ ጋር ታስገባላችሁ ማለት ነው። በመቀጠል እዚህ ጋር የሚሏችሁ ምንድን ነው? የእናንተ ሳይሆን የወላጆቻችሁ ወይም የእናንተ አሳዳጊ የሆነ አካል ወይም እናት አባት ካሉ ቤት የነሱ የትምህርት ደረጃቸው ምን ይመስላል የሚለውን እቺን ቀስቷን ነኩና ያስመርጣችኋል። እዛ ውስጥ ትመርጣላችሁ። በመቀጠል ደግሞ ዲዮ ከረንት ኦን ፓስፖርት አላችሁ ወይ ነው። ፓስፖርት ካላችሁ የስ፣ ከሌላችሁ ኖ። ያው ቢኖራችሁ ይመረጣል። አፈርማቲቭ አክሽን ነው የሚባለው ልዩ ሁኔታ ማለት ነው። ምን ለምሳሌ በጾታ ሊሆን ይችላል፣ የተጎዳ ሰው አሊያም ደግሞ የስደተኛ ለሆኑ አካላቶች ቅድሚያ ይሰጣሉና ከነዛ ትመርጣላችሁ ማለት ነው። ወደዚህ ስንመጣ ደግሞ የምትጠየቁት መጀመሪያ ስትማሩ ወይም እየተማራችሁ ያላችሁ ቅድም ነግሬያችኋለሁ፣ እስከ ሐምሌ 2026 ብያችኋለሁ። እየተማራችሁ ያላችሁ ወይም ደግሞ ዲግሪያችሁን የጨረሳችሁ ሰዎች ማን የከፈለላችሁ ነው፣ ክፍያውን የቻለላችሁ ማነው ነው። ከዚህ ትመርጣላችሁ እናንተ። በመቀጠል ደግሞ የመጀመሪያ ዲግሪ የጨረሳችሁ ነው። መቼ ጨረሳችሁ? የጨረሳችሁ ነው የሚሉት የነክታችሁ መምረጥ ትችላላችሁ። የተማራችሁበትን ዩኒቨርሲቲ ወይም ተቋም ኮሌጅ እዚህ ጋር ታስገባላችሁ። ከዛ ሃይ ሌቭል ኤዱኬሽን you have completed እሱንም ታስገባላችሁ። ያጠናችሁትን ትምህርት ፊልድ እንዲሁም ደግሞ ውጤታችሁን GPA ማለት ነው እዚህ ጋር ታስገባላችሁ። በምረቃ ወቅት ማዕረግ ነበራችሁ ወይ ይባላል። አሁን ብዙ ጊዜ ኢትዮጵያ ውስጥ 3.25 ነው አይ ቲንክ። አሁን ጨምሮ ከሆነ አላውቅም። በፊት በእኛ ጊዜ እንደዛ ነበረ። ከዛ በላይ ማዕረግ ነው የሚባለው። አላችሁ የላችሁም ነው። በየዩኒቨርሲቲው ሊለያይ ይችላል። ካላችሁ አለን፣ ከሌለ የለም ነው። ከዛ እዚህ ጋር እነዚህን ትመርጣላችሁ። ወደ ታች ትመጣላችሁ። እነዚህን እየሞላችሁ ትመጣላችሁ። እነሱ የሚጠይቋችሁ ማለት ነው። የምትጽፉት ኢሴ አለ እዚህ ጋር የሚጻፍ ኢሴ አለ። ፕሊዝ ሼር ዩር ሞቲቬሽን ፎር አፕላይንግ ቱ ሰርቲፊኬት ፕሮግራም ኦን ዩር ቾይስ ምናምን የሚል አለ። ከ450 እስከ 500 ቃላት ባልበለጠ ጽሁፍ መጻፍ አለባችሁ። ምንን ያካታል? ለዚህ ፕሮግራም ለማመልከት ያነሳሳችሁ ነገር ምንድን ነው? ስጽፉ ማካተት ያለባችሁ ነገር ነው። ሌላው ያለፉት የትምህርት እና የህይወት ተሞክሯችሁን፣ ያጋጠሟችሁን ፈተና እንዴት እንደተወጣችሁ ጭምር እና ይሄ ትምህርት ለወደፊት ግቦ ያለው ፋይዳ ምንድን ነው በሀገሩ ላይ ሊያመጡት የሚፈልጉትን ለውጥ ምንድን ነው? ይህን ትምህርት ተምራችሁ የሚሉትን እዚህ ጋር ቅድም በነገርኳችሁ ከ450 እስከ 500 ቃላት ከዛ ባልበለጠ እዚህ ጋር ጽፋላችሁ ማለት ነው። ዘን ዶክመንት ሰሚትድ ኦንላይን ላይ ከሆነ እዛው ሰሚትድ የሚል ይመጣል መጨረሻ ላይ ሰሚት ማድረግ ነው። ግን ከዛ በፊት እዚህ ጋር የሚሞሉ ነገሮች አሉ። ቅድም ስላወራችሁት ነገሮች በሙሉ አስገቡ የሚሏችሁ የፋይል ቦታ ካለ ታስገባላችሁ ማለት ነው። ለምሳሌ እነዚህ ሰርተፊኬቶችን ምናምን የትምህርት ትራንስክሪፕቶችን እንደዛ አስገቡ ይላል። እዚህ ጋር እኔ በወርድ ስለሆነ ነው። ኦንላይን ላይ ቢሆን ማስገቢያ ይመጣል። እንደዛ አድርጋችሁ ታስገባላችሁ ማለት ነው። ሌላው እዚህ ይሄን በፒዲኤፍ አወርዳችሁ ወደ ወርድ ቀይራችሁ እየሞላችሁ ያላችሁ ሰዎች ደግሞ ይሄን ከሞላችሁ በኋላ ምንድነው የምታደርጉት? እዚህ ጋር ተቀምጦላችኋል። አንዴ ባክ ልበልና
አውርዳችሁ በፒዲኤፍ ወርድ ቀይራችሁ የምትሞሉ ሰዎች የት ነው አፕላይ የምታደርጉት? እዚህ ጋር ያው ኢሜይል ተቀምጦላችኋል። ይሄን ኢሜይል ኮፒ ታደርጉና ሲቪ ሬዚሜ ታዘጋጃላችሁ። ሌተር ኦፍ ሪኮመንዴሽን ትራንስክሪፕታችሁን አንድ ላይ ታያይዙና እዚህ ጋር የተቀመጠውን አንድ ላይ ታያይዙና በዚህ ኢሜይል ሄዳችሁ አታች ታደርጋላችሁ ማለት ነው። ኢሜይል አታች ለማድረግ ለምሳሌ አንድ ኢሜይል ላይ ዝም ብዬ ልግባ። እሺ ወደ ኢሜይላችሁ በዚህ መንገድ ትገባላችሁ፣ በስልካችሁም ሆነ በላፕቶፓችሁ። ከዛ በመቀጠል የምታደርጉት ምንድን ነው? ቅድም እንደነገርኳችሁ እዚህ ጋር ሲቪ ሬዚሜ ከቨር ሌተር እዚህ ጋር የምታዘጋጁት ሲቪ ሬዚሜ ሌተር ኦፍ ሪኮመንዴሽን እና ትራንስክሪፕታችሁን በአንድ ወርድ ወይም ፒዲኤፍ አይ ቲንክ ወደ ፒዲኤፍ ነው ቀይሩ እያለው ያን ወደ ፒዲኤፍ ትቀይሩና እቺን ኮፒ ታደርጉና እዚህ ጋር መታችሁ ኮምፖዝ እናንተ ጋር ምን እንደሚል አላውቅም። ያው ሴንድ ማድረጊያችን እኛ ጋር ኮምፖዝ የምትለዋን ከነካን በኋላ ቱ ይላል። ቱ የሚለው ቦታ ላይ ኢሜይሉን ታስገባላችሁ ኮፒ ያደረጋችሁትን። ሰብጀክት የሚለው ቦታ ላይ ሰብጀክት የምታስገቡት ምንድን ነው? እዚህ ጋር የችኛውን 2026 ግራጁዌት አፕሊኬሽን ምናምን የሚል አለ። ይሄን እንደዚህ ታስገባላችሁ። ከዛም በመቀጠል እዚህ ጋር ትመጡና አታች ማድረጊያ እንትን አለች። እችን አታች ማድረጊያ ነው አንዴ ስትነኩ ያዘጋጃችሁትን ማለት ነው። ይሄን እንደዚህ አድርጋችሁ ማስገባት ነው። ኦፕን ስትሉት ያው ይገባል ማለት ነው እዚህ። ከዛ በኋላ ሴንድ ማድረግ ነው፣ ቀጥታ ለነሱ ይገባል። በዚህ መንገድ ነው። ከዛ በኋላ ኢሜይላችሁን ዴይሊ እየገባችሁ ቼክ ማድረግ አለባችሁ ማለት ነውና እንግዲህ ለዛሬ የነበረን መረጃ ይሄንን ይመስል ነበረ። የማመልከቻውን ሊንክ ከቪዲዮ ስር ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንዲሁም ደግሞ ፒዲኤፉን የምትፈልጉ ሰዎች ካላችሁ ቴሌግራሜ ላይ ስለማስቀምጥ ቴሌግራሜ ከላይ እዚህ ስክሪን ላይ እንደምታዩት @so_digital ይባላል። ሰርች ስታደርጉ ቴሌግራም ላይ ይመጣል። እዛ ውስጥ አስቀምጥላችኋለሁ። ይሄንን ይመስላል። ጥያቄ ካላችሁ ኮመንት ላይ ጻፉልኝ፣ እኔም ፈጥኜ እመልሳለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁን እና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። እንዲህ አይነት የቴክኖሎጂ እና የስኮላርሺፕ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። ሶ ዲጂታል ነበርኩ። በሌላ ቪዲዮ እስክንገናኝ ቻው።